በመካ የመግቢያ በሮች ላይ ቆማ የባሏን አቡል አስን መመለስ ተጠበቅ ነበር። መካ እንደደረሰም ወደ ሩቅ ቦታ ሊሄድ ነው በማለት ለዘይነብ ነገራት። ውድ የሀያት ሚዲያ ቤተሰቦች እንዲሁም ለቻናሉ አዲስ የሆናችሁ እንኳን ደህና መጣችሁ፣ እንኳን ደህና ቆያችሁ። በዚህ ቻናል እስላማዊ ታሪኮች፣ የሰሃቦች ታሪክ ይቀርብበታል። እንደዚህ አይነት ይዘቶች ያላችሁ የምትወዱ ከሆነ ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ሀሳብ አስተያየት ኮሜንት ሳጥን ውስጥ ማስቀመጥ ትችላላችሁ። የዛሬው ከባለፈው የቀጠለ ክፍል 2 ነው። መልካም ቆይታ። እርሷም የት ለመሄድ እንዳቀደ ጠየቀችው። እርሱም ምን አይደለም የሚሄደው አንቺ ነሽ። ካሁን በኋላ ወደ አባትሽ ዘንድ ትሄጃለሽ። እኔና አንቺ አንድ ላይ መሆን አንችልም፣ መለያየት አለብን። ምክንያቱም አንቺ ሙስሊም ነሽ አለ። ዘይነብ ሙስሊም በመሆን እኔ ጋር አብረህ አትመጣም በማለት ተማጸነችው። እርሱ ግን ፈቃደኛ ሳይሆን ቀረ። እናም ዘይነብ ልጆቿን በመያዝ ወደ መዲና ተጓዘች። አንድ ቀን አቡል አስ ተመልሶ እርሷ ዘንድ ይመጣል በሚል ተስፋ ለ6 ዓመታት ሌላ ባል ሳታገባ ኖረች። 6 ዓመታት በኋላ የዘይነብና አቡል አስን የሚያገናኝ አንድ ክስተት ተፈጠረ። ወደ ሶሪያ የሚያቀና አንድ የነጋዴዎች ቡድን መንገድ ላይ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሃባዎች እንዲቆም ተደረጋል። ከነዚያ ነጋዴዎች ጋር አቡል አስ የሚገኝ ነበር። መንገደኞቹ በድንገት ከጉዟቸው ሲገቱ አቡል አስም ያመልጣል። መንገድ ላይም የዘይነብን መኖሪያ ቤት በማጠያየቅ ይደርስበታል። የሱብህ ሰላት ከመድረሱ ጥቂት ቀደም ብሎም የዘይነብን ቤት ያገኘዋል። በሯንም ሲቆረቆር ዘይነብ ረዲየላሁ ዐንሃ ራሷ ትከፍትለታለች። ወዲያውኑም እስልምናን ተቀበልክ የሚል ጥያቄ ታቀርብለታለች። እርሱም አልተቀበልኩም፣ አሁን አንቺ ዘንድ የመጣሁት አምልጬ ለመደበቅ ነው። ዘይነብም ሙስሊም መሆን ትችላለህ በማለት በድጋሚ ተማጽኖ ስሜት ጠየቀችው። ነገር ግን የአቡል አስ መልስ የተለመደው አሉታዊ ነበር። ዘይነብም ምንም ጭንቀት አይግባህ፣ እንኳን በደህና መጣ ያጎቴ ልጅ፣ እንኳን በደህና መጣ የልጆቼ የአሊና የኡማማ አባት በማለት ተቀበለችው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሱብህ ሶላት ሰግደው እንዳበቁ ከመስጂዱ በስተጀርባ በኩል አንድ ድምጽ ተሰማ። ነብዩና አብረዋቸው የሰገዱት ሰዎች የሰሙት ድምጽ አቡል አስን ኢብኑ ረቢዓ ነጻ አውጥቻለሁ፣ ለዘይነብ ለአቡል አስ ነጻነትን ሰጥተዋለች የሚል ነበር። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኔ ሰማሁት እናንተም ሰምታችኋል ሲሉ ጠየቁ። በዚህ ጊዜ አጠገባቸው የነበሩት ሁሉ መስማታቸውን ገለጹ። ዘይነብም ንግግሯን በመቀጠል የአጎቴ ልጅ የልጆቼ ደግሞ አባት ነው፣ እናም ነጻ አውጥቻለሁ አለች። በዚህ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ከተቀመጡበት በመነሳት እናንተ ሰዎች ወይ ይህ ሰው ጥሩ የልጄ ባል ነበር፣ ቃሉን አጥፎ የማያውቅ በመሆኑም በላይ ምንም አይነት ሐሰት ንግግር አይታወቅበትም። እናንተ የምትቀበሉን ከሆነ ገንዘቡን በመመለስ ወደ ፈቀደበት እንዲሄድ ሸኘዋለሁ። ሐሳቤን የማትቀበሉት ከሆነ ግን የምትሹትን ልትወስኑ ትችላላችሁ። በዚህ ውሳኔያችሁ የተነሳ እኔ ዘንድ በእናንተ ላይ ምንም አይነት ቅሬታ አይኖርም በማለት ተናገሩ። ሰሃቦችም ነብዩ ሰለላሁ ዐለይሂ ወሰለም በሐሳቡ ተስማሙ። ነብዩም አንቺ ነጻ ያወጣሽውን ሰው ነጻ ለማድረግ ተስማምተናል ሲሉ ለዘይነብ ነገሯት። ከዚያም ነብዩ ሰለላሁ ዐለይሂ ወሰለም ዘይነብ ዘንድ በመሄድ ይህ ሰው ያጎት ልጅ እንዲሁም የልጆችሽ አባት ነው፣ ቸር ሁኚለት። ነገር ግን ይህ ሰው ላንቺ የተከለከለ በመሆኑ አጠገብሽ እንዲደርስ